አንሰ ውእቱ አልፋ ወኦ እኔ መጀመሪያውና መጨረሻው ነኝ አለው። ዮሐንስ ምዕራፍ 1 ቁጥር 8 ላይ ሌባ መቼ ይመጣል አይታወቅም። አሊያ ምን ይሻላል? እሺ ሌባ ስንት ሰዓት ይመጣል? ከሌሊቱ በ3 ሰዓት አመርሃ በ7 ሰዓት ደውሎላችሁ ይመጣ ሌባ አለ? ይመጣል? 7 ሰዓት አካባቢ እናንተ ቤት ዶሮ ልሰርቅ ነው የሚል ሌባ አለ? የለም አይደለም። የእግዚአብሔር ቃልም እንደዚያ ነው። እንደ ሌባ ነው የምትመጣው። ምንም ባላሰብንበት ሰዓት ይዞን ብድግ። ኧረ ቆይ እነ እንትናን ይቅርታ ልጠይቃቸው፣ ከአስካለ ማርያም ጋር ልታረቅ ነው፣ ከገብረ ሥላሴ ጋር ሽምግልና ረቡ አለኝ። የለም ዝም ብሎ ይዞ ብድግ። ክርስቶስ እኮ ፍጡር ነው ቢል አንዱ መጥቶ እኔ እንዲያው ትልልቆች እንደው እንጂ ያልተማርኩት ብሎ መልስ የለም። በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ብሏል። ስለዚህ ሃይማኖታችንን መመስከር ማወቅ አለብን። ማን ነው ክርስቶስ ብንባል ለፍርድ መጥቶ ዓለምን በቀኝና በግራ የሚያደርግ እርሱ ነው። ሁሉም ለተናገረው ነገር መልስ ይሰጥበታል በክርስቶስ የፍርድ ቀን። ባለጸጋውን ሀብታም ነው ላክብረው አይልም። ድሃውን ድሃ ነው ልራራለት አይልም። እንዲራራልን የሚያደርገው ስራችን ብቻ ነው። ስለዚህ የሚመጣ ዛሬ ነው። ዛሬ ሰሞኑን መዘጋጀት አለብን። አባ ጊዮርጊስ እመቤታችን ሲለምኑት እንደ ክርስቲያን እንድቀመጥ፣ እንደ ክርስቲያን እንድተኛ፣ እንደ ክርስቲያን እንድውል፣ እንደ ክርስቲያን እንዳድር አድርጊኝ ይላል። እንደ ክርስቲያን እንድንኖር ያስፈልገናል። ክርስቶስ ዛሬ ይመጣል። መቼ ይመጣል? ዛሬ። ወይመጽእ በደመና ሰማይ፣ እሱ በሰማይ ደመና ይመጣል። በሰማይ ደመና ይመጣል። አሁን ወደ ቀጣዩ እንሄዳለን። በደመና ሰማይ ይመጣል። ወትሬእዮ ኩላ አይን ሁሉ እያየችው ይመጣል ክርስቶስን። እለሂ ወግእዎ የወጉትም ይሬእዎ ያለበት ነው ይላሉ ሊቃውንቱ። የወጉትም ያዩታል። ወይበክዩ በእንቲአሁ እሱን የሰቀሉ ሰዎች ሁሉ ያለቅሳሉ። ወኩሎሙ አሕዛበ ምድር በምድር ያሉ አሕዛብ ሁሉ ስለሱ ያለቅሳሉ። እወ ወአማን እወ ነው እሱ እወ አዎንና አሜን ይላል አማርኛው። አዎንና አሜን የሆነው እሱ ይመጣል ይላል። አዎንና አሜን። አዎን ማለት ምን ማለት ነው? አዎን የሆነው እሱ ይመጣል። አይሁድ በግርባ መንግስቱ መላእክት ከበውት ምድር እየተንቀጠቀጠችለት ሲመጣ ሲያዩት አንተ የአብ የባሕርይ ልጅ ነኝ ብትለኝ የዮሴፍ ልጅ ነህ ያልንህ፣ አምላክ ነኝ ብትለን ፍጡር ነህ ያልንህ፣ አጋንንትን በስልጣኔ የማዝዝ ነኝ ብትለኝ ጋኔን አለብህ ያልንህ፣ ሕይወት ነኝ ብትለኝ እንገልሃለን ያልንህ የገደልንህ፣ ሙታንን የማነሳ ነኝ ብትለን እንገልሃለን እዚያ በኋላ የምትሆነው እናያለን ያልንህ፣ የዚህ ሁሉ ክብር ባለቤት ለካ አንተ ነህ ሲሉት እወ ይላቸዋል። አዎ ነኝ ይላቸዋል። አዎ ነኝ። ለካ የሁሉ የህይወት ባለቤት አንተ ነህ። አዎ። የመላእክት ፈጣሪ አንተ ነህ። አዎ። ሙሴ ይመጣል ብሎ የነገረን መሲህ አንተ ነህ። አዎ። ምድርና ሰማይን እንደ መጋረጃ የምትጠቀልላቸው አንተ ነህ። አዎ። እውነት ነው። አዎ። አማን አሕዛብ ደግሞ ስለ አንተ ደቀ መዛሙርትህ አስተምረዋቸው የሩቅ ብእሲ ደቀ መዛሙርት ብለው አይሁድ ለእኛ አሳልፈው የሰጧቸው የእነሱ አምላክ አንተ ነህ? አዎ እወ ይሉታል። ክርስቶስ ደካማ ነው፣ ክርስቶስ ፍጡር ነው፣ ሎቱ ስብሐት፣ ክርስቶስ እንዲህ ነው እያል ስንቀልድብህ የኖርክ አምላክ እንዴት ይወለዳል? አምላክ እንዴት ይራባል? አምላክ እንዴት ይጠማል? ያልንህ ያነህ እንዴ? አማን እውነት ነው። አዎ ጌትነቴ እውነት ነው ብሎ ይመሰክራል። ዘቦቱ ስብሐት ምስጋና ገንዘቡ ነው፣ ካህሊነትም የሱ ነው። ለዘላለሙ አሜን ይላል። አሜን አትሉ? እሱ ይመጣል። ኋላ የምትመጣው ማነህ አለው።
ራሱ ደግሞ እንዲናገር ፈለገ። ዮሐንስ ነው እኮ እንዲህ የሚል እንጂ እሱ አላለም። ደግሞ ይሉታል አንሰ ውእቱ አልፋ ወኦ፣ እኔ መጀመሪያውና መጨረሻው ነኝ አለው። ዮሐንስ ምዕራፍ 1 ቁጥር 8 ላይ እኔ መጀመሪያውና መጨረሻው ነኝ፣ ቀዳማዊና ዳህራዊ ነኝ ነው። ለሁሉ መጀመሪያው እኔ ነኝ፣ ለእኔ መጀመሪያ ግን የለኝም። አምላክ ዘለዓለም ዘአልብከ ጥንት፣ ለሁሉ መጨረሻው እኔ ነኝ፣ ለእኔ መጨረሻ የለኝም። ወኢተ ፍጻሜት፣ ፍጻሜ የሌለኝ እኔ ነኝ ብሎ ነገር። አሁን ምን አለው ማለት ነው? የሙሴ አምላክ እኔ ነኝ። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ለሙሴ ወደ ግብፅ ሲሄድ ማን ልኮ የመጣው ልበል ቢለው ዘሃሎ ወይ ሄሉ በል፣ ያለውና የሚኖር የነበረውና ያለው የሚኖረው መጀመሪያውና መጨረሻው እኔ ነኝ ብለህ ተናገር አለው። ዮሐንስ ራእይ ላይ ደግሞ ጌታ ተገለጠና አይ በዚህ ዓለም ለመፍረድ የምትመጣው አንተ ማነህ ብሎ ቢጠይቀው እኔማ ዘሃሎ ወይ ሄሉ ነኝ፣ መጀመሪያውና መጨረሻው ነኝ፣ የሙሴ አምላክ ነኝ። ስለዚህ ወደዚህ ዓለም ይፈርድ ዘንድ የሚመጣው እርሱ ታዲያ እኮ መጀመሪያውና መጨረሻው ሊፈርድ ይመጣል አለ ሲባል ደግሞ ያማ ሌላ አምላክ ነው እንዳይባል እለይ ወግእወ ይሬእዎ፣ የወጉትም ያዩታል ብሎ በትክክል ያለውና የነበረው የሚባለው ያ የሞተው ክርስቶስ እንደሆነ ነገረው። ማለት የሞተው ክርስቶስ ዕድሜ የተቆጠረለት ክርስቶስ እሱ ዘሃሎ ወይ ሄሉ ነው። ኋላ እንዲህ ብሎ ምን ብሎ እንደዘጋው ታውቃላችሁ? ከመዝ ይቤ እግዚአብሔር ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽእ አለው። እንግዲህ ይህ ምን ትለዋለህ? እንግዲህ ይሁን እንደዚህ ያለኝ እግዚአብሔር አለ። ስለዚህ ምን አለው? ዘሃሎ ይሄሉ እያለ ሲገልጠው መጥቶ ነበር። እርሱ እግዚአብሔር እንዲህ አለኝ። ማን ነው እግዚአብሔር ያለው? ክርስቶስ። ስለዚህ የሞተው እግዚአብሔር ነው። የሞተው እግዚአብሔር ነው። ልብ ብላችሁ ስሙ። መጀመሪያውና መጨረሻው ነው አለው። ከላይ እንዴት እያደረገው እንደመጣ ተመልከቱ። የሙታን በኩር ነው አለው። ይሄማ ተፈጥሮ በኩር ይባል የለ የተፈጠረ ሲባል የለ ሊሉ ይችላሉ። ከዛስ ደግሞ የወደዳችሁ ነው አለ። ነቢያት ሲወዱን መላእክት ሲወዱን ይላል። ኃጢአታችሁን በደሙ ያጠበ ነው አለ። ይሄ ራሱ ጌትነቱን የሚገልጥ ነው። ለምን? ፍጡር በደሙ ማጠብ አይችልም። ፍጡር በደሙ ማንጻት አይችልም። ስለዚህ ምን አለው? በደሙ ያጠባችሁ ነው አለ። ይሄማ በበግ ደም ስርየት እናገኝ ነበር አይደል ብለውታል። ምን አለ? ከመዝ ይቤ ምን አለው? አልፋ ወኦ፣ እኔ መጀመሪያውና መጨረሻው ነኝ አለ። መጀመሪያውና መጨረሻው ብቻ አይደለም፣ እርሱ ያ እግዚአብሔር ነው። ክርስቶስ እግዚአብሔር ነው። ዘሃሎ ወይ ሄሉ፣ ዘሃሎ ቅድመ ዓለም የነበረ ወይ ሄሉ ዛሬ በረዴት ከኛ ጋር ያለ ወደፊት ዓለምን አሳልፎ የሚኖር ዘመጻ 5500 ዘመን ሲፈጸም ለኩነተ ሥጋ መጥቶ ሥጋን የለበሰው ወካይበ ይመጽእ ዳግመኛ ደግሞ ይህን ዓለም አሳልፎ የሚመጣው እርሱ እግዚአብሔር እመጣለሁ አለኛል። መጀመሪያው መጨረሻው የሞተው የተነሳው ኃጢአታችን በደሙ ያጠበው የሙታን በኩር የትንሣኤያችን ራስ የሕይወታችን ራስ እሱ እግዚአብሔር ነው። እርሱ ይመጣል አለ። በቸርነቱ በመጣ ጊዜ በቀኙ እንድንቆም ይፍቀድልን። ስለዚህ ተመልከቱ፣ ዘሃሎ አሁን የሚመጣው ክርስቶስ ማን ነው ከተባላችሁ ቅድመ ዓለም የነበረው ማን ነው? እስኪ ቅድመ ዓለም የነበረው በሉ። እርሱ ማን ነው? ቅድመ ዓለም የነበረው በሉ እንጂ። አቤት ከማን ጋር? ከአብ ጋር። ስለዚህ ምን አለው? አባ ሰባሃኒ በስባቲ ቅድመ ይትፈጠር ዓለም። ዮሐንስ ወንጌል ምዕራፍ 17 አባቴ ዓለም ሳይፈጠር ካንተ ዘንድ በነበረ ክብር ግለጠኝ አክብረኝ አለ። ክብሬን ግለጥልኝ ማለት ነው። ቅድመ ዓለም የነበረ እግዚአብሔር ነው እሱ። እሱ ራሱስ እንደዚህ ብሎሃልን ቢሉ፣ አዎ ባለፈው እንደነገርኳችሁ እምቅድመ ይትወለድ አብርሃም ሀሎኮ አለ። አብርሃም ሳይወለድ እኔ ከአብርሃም በፊት ነበርኩ አለ። ያ እግዚአብሔር ይመጣል ወይ ይሄሉ እግዚአብሔር ዓለምን አሳልፎ ይኖራል ተብሎ በመጽሐፍ ተጽፎ ነበረ። ዓለምን አሳልፎ የሚኖረው እግዚአብሔር እርሱ ኢየሱስ ሰው የሆነው ኢየሱስ ክርስቶስ ነው ሰው የሆነው። ስለዚህ
አሁን ምን ታደርጋችሁ ስትደመድሙት? እንኪያስ ከድንግል የተወለደው እንደ ሰው በመጠን ያደገው በዚህ ዓለም ተመላልሶ የኖረው የተጠመቀው የተሰደደው የተራበው የተጠማው ያስተማረው የቆሰለው የተሰቀለው የተቸነከረው የሞተው የተቀበረው የተነሳው ያረገው ዳግመኛ የሚመጣው ክርስቶስ እርሱ ያለና የሚኖር እግዚአብሔር ነው ማለት ነው። የባሕርይ አምላክ ነው፣ ፍጡር አይደለም። እሱ የባሕርይ አምላክ ነው። ይሄን ማወቅ ይገባችኋል። መጽሐፍ ቅዱስንም ሂዳችሁ ቤታችሁ አጥኑት በደንብ አድርጎ ማለት ነው። አንድ ነገር እንገራችሁ፣ መነኮሳት ሁሉ ማወቅ አለብን። መነኩሴ በአጭር ቃል ከእናት ከአባቱ ቤት የወጣ ማንን ብሎ ነው? እስኪ ንገሩኝ። በአንድ ቃል ንገሩኝ። ክርስቶስን በሉ እንጂ እስኪ ንገሩኝ። አሁን እዚህ ሲገባ እንዲሁ ገዳምን ብሎ ይወጣለ? ገዳሙን ብሎ የወጣ ሰው ካለ ሞኝ ይባላል። ገዳሙን ብሎ የሚመነኩስ ሰው የለም። መጀመሪያ ሲወጣ ማንን ብሎ የሚመነኩስ? ክርስቶስን የት ውስጡኝ እያገለገልኩ ፈልገዋለሁ ብሎ ነው? ገዳም ውስጡኝ ማለት ነው። ስለዚህ ክርስቶስን ብሎ ወጥቶ የወጡበትን ክርስቶስን አለማወቅ ጅልነት ነው? ብልህነት ነው? ይኸውላችሁ የወጣንበትን ክርስቶስን ማወቅ አለበት። እሱን ብለን የወጣ ነው። ማንም ሰው ቢሆን ፈጣሪውን ክርስቶስን መመስከር አለበት። ክርስቶስ እኮ ፍጡር ነው ቢል አንዱ መጥቶ እኔ እንዲያው ትልልቆች እንደወንጁ ያልተማርኩት ብሎ መልስ የለም። በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ብሏል። ስለዚህ ሃይማኖታችንን መመስከር ማወቅ አለብን። ማን ነው ክርስቶስ ብንባል ለፍርድ መጥቶ ዓለምን በቀኝና በግራ የሚያደርግ እርሱ ነው። እግዚአብሔር ብቻ ነው። እሱ ይመጣል። ከቃሉ ጋር ናችሁ? ጥሩ ነው። እንግዲህ መቼ ነው የሚመጣው? አሁን ወደዚህ አይነት መቼ ነው የሚመጣው? መቼ ነው የሚመጣው? መቼ ነው የሚመጣው? መቼ ነው የሚመጣው? አሁን ክርስቶስ የሚመጣበት ጊዜ እስመ ቅሩብ ዘመኑ ራዕየ ዮሐንስ ምዕራፍ 1 ቁጥር 3 ዘመኑ ቅርብ ነው ይላል። ዘመኑ ቅርብ ነው። ዘመኑ ቅርብ ነው ስለው እንግዲህ የዛሬ ሳምንት መስሎት እንግዲህ ተመስገን ነው። እኔም ደግሞ የወጉ ደርሶኝ አንድ የገዳም አባት ዘመኑ ቀርቧል አሉ ሊለኝ ይችላል። ደግሞ እንደው ቆይ ድረስ ነው ደግሞ ሰው ሞኝ አይደል? ዘመኑ ቅርብ ነው ያለ ዮሐንስ ነው፣ እኔ አይደለሁም። ዘመኑ ቅርብ ነው ማለት ምን ማለት ነው? ዘመኑ ቅርብ ነው። መቼ ነው የሚመጣው? መቼ እንደሚመጣ አናውቅም ነው መልሱ። መቼ እንደሚመጣ አናውቅም። ወበይንተ ይእቲ ዕለት ወይእቲ ሰዓት አልቦ ዘየአምራ ዮሐንስ ማቴዎስ 24 ላይ ያችን ቀን ግን ማንም ማን አያውቃትም። ኢ መላእክተ ሰማይ የሰማይ መላእክትም አያውቋትም። ሰኞ ይምጣ ማክሰኞ ይምጣ በ2007 ይምጣ አልፏል፣ በ2017 ይምጣ ዛሬ ማታም ሊመጣ ይችላል አይታወቅም። አሁንም ደግሞ ሊመጣ ይችላል። እኔም እዚህ እየቀባጠርኩ ነገም ሊመጣ ይችላል፣ የዛሬ ወርም ሊመጣ ይችላል፣ አይታወቅም። ስምንተኛው ሺህ ገና 400 አለ አይደለም? የለም እንደዚህ ይባል ነገር። ሲያልቅ ይመጣ ከግማሹ ላይ ይመጣል። 100 ዓመት ጨምሮበት ይመጣ የሚያውቅ የለም፣ የሚያውቅ የለም። ኢ ወልድ ልጅም ቢሆን አያውቃትም ይላል። በዚሁ አንድ ጥያቄ ልጠይቃችሁ። ወልድ አያውቃትም ለምን ተባለ የሚል ጥያቄ ይነሳ። ወልድም ቢሆን አያውቃትም የሚል አለና እና በዚህ ጉዳይ ላይ ያችን ቀን ልብ ብላችሁ ስሙ። ልጅ የተባለ ወልድ አይደለም። ወልድ ያውቃታል ያችን ቀን። አላወቀም አመጣለሁ ይላል እንዴ? ያውቃል እኮ ያወቀ ነው በዚህን ቀን እመጣለሁ የሚል የሚደረገውን ሁሉ ተናግሯል። ሲጀመር ደግሞ አንድ ነገር ያዙ። ዘመንን የፈጠረው ማን ነው? እንዲህ ብላችሁ ያዙ። አንድ ቃል ድገምላችሁ። ቅድም ከተነጋገር ነው ቀዳሚው ቃል ውእቱ በመጀመሪያ ቃል ነበር። እንዲሁ ይችን ቃል እስቲ ደግሞ ሁላችሁ ያዟት እስቲ። ቢያንስ ይችን መመስከር ያቅታችኋል። አሁን ክርስቶስ እግዚአብሔር ነው አይደለም ብትባሉ ቢያንስ ይችን እንኳን በቃል መያዝ አለባችሁ። በአማርኛ ይቱ ቀዳሚው ቃል ውእቱ በመጀመሪያ ቃል ነበር። በመጀመሪያ ቃል ነበር በሉ። ወውቱ ቃል ሀበ እግዚአብሔር ውእቱ ያም ቃል በእግዚአብሔር ዘንድ ነበረ። እግዚአብሔር ውእቱ ቃል ያም ቃል እግዚአብሔር ነው። ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ ያም ቃል ከጥንት ጀምሮ በእግዚአብሔር ዘንድ ነበረ በሉ።
እሺ ወወቱ ኩሉ ኮነ በእርሱ ሁሉ ሆነ በሉ። አይ ወዘንበሌ ውስጥ አልቦ ዘኮነ ወይም እንትኒም ዘኮነ ከሆነውስ እንኳ ያለ እርሱ ምንም የሆነ የለም። ያለ እርሱ በጣም ጥሩ። ዘመን የሆነ ነው ያልሆነ ነው? በሉ መልሱ እንጂ። አቤት የሆነ አይደል ማለት የተፈጠረ ነው። የሆነ ከሆነ ያለ እርሱ ምንም የሆነ ከሌለ ቀንን የፈጠረው ማን ነው? ቀንን የፈጠረ ቀን አያውቅም? ይኸው ልጅነት ማለት ይሄ ነው። ቀንን የፈጠረ ቀን ያውቃል። የፈጠረው እሱ ነው። መቼ እንደሆነ ሰኞ ይሁን ማክሰኞ ይሁን ለይቶ የሚያውቀው ቀንን የፈጠረ እሱ ነው። ደሞ ሌላ አልቦ ዘየአምሮ ለአብ ዘእንበለ ወልድ ወአልቦ ዘየአምሮ ለወልድ ዘእንበለ አብ። አብን የሚያውቀው ወልድ ብቻ ነው። ወልድን የሚያውቀው አብ ብቻ ነው። ጥያቄ አብን ከማወቅና ቀንን ከማወቅ መልሱ፣ የቱ ይከብዳል? አብን ያወቀ እሑድን አያውቅም? ያውቃል። ነውር ይሄ ነውር። እንደገና ደግሞ ምን አለ? ኩሉ ዘቦ ለአቡየ ዚአየ ውእቱ ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ 15 ይቅርታ። ለአባቴ ያለው ሁሉ የኔ ነው። እስኪ በሉ ለአባቴ ያለው ሁሉ የማን ነው? የኔ ነው። ስለዚህ የአባቱ እውቀት የማን ነው? የእሱ ነው። ለአባቴ ያለው ሁሉ የኔ ነው ካለ አብ የሚያውቀውን ሁሉ ማን ያውቃል? ወልድ ያውቀዋል። ደግሞስ የሚፈርደው እሱ ፍጥረትን ሁሉ በቀኝ በግራ አድርጎ ሁሩ ምኔ ንዑ ሀቤ ከማለትና ሰኞ ናት ማክሰኞ ናት ከማለት የቱ ነው ከባድ? ይህንማ እንኳን ሌላ ዮሐንስም ያውቀዋል አትናገር ተብሎ ነው። ያውቀዋል። ዳንኤልም ያውቀዋል። ህትም መጽሐፉን ዝጋው አለው። ነግሮታል፣ ግን መጽሐፉን ዝጋው ሰው እንዳያውቀው። ለምን ሰኞ ነው የሚመጣ እግዚአብሔር ቢባል እስከ ሰኞ ጥቂት እንዘፋፍን ይላል ሰው። ስለዚህ የምናደርገው እግዚአብሔር መጽሐፉን ዝጋው። ይህን ያውቁታል። አልታወቅም ያለ ስለምንድን ነው ከተባለ እንግዲያ ምንድን ነው ሲባል ልጅ የተባሉ ሐዋርያት ናቸው። እነማን ናቸው? እንደው ለእናንተ የምሸሽጋችሁ የለም ብለህን ነበረ። ኢይብለክሙ አግብርቴ አላ ይርክቴ አንትሙ፣ እናንተ ባሮች አይደላችሁም እንግዲያስ ወዳጆች ናቸው። ወገብርሰ ኢየአምር ዘይሬስዮ እግዚኡ፣ ባሪያ ጌታው እንደሚያደርገውን አያውቅም፣ ይሸጠውም እንደሆነ ያኖረውም እንደሆነ። እኔን 30 ዓመት አገልግለኛል ደግሞ ለሌላ ልሸጥ ነው ቢለውም ባሪያ ጌታው የሚያደርገውን አያውቅም። እኔ ግን የአባቴን ምስጢር ሁሉ ነግሬያችኋለሁ እንጂ ባሪያ አይደላችሁም ስላላቸው እንግዲህ ያማል እኛም የሚመጣበትን ቀን ይንገረን ብለው ምን አሉ? ማይዜ ይከውን ዝንቱ ወምንት ትምህርቱ ለምጽአት ካሉት ቀረበሩ ንገረና፣ እንግዲያማ የልብ ወዳጅ ከሆን ንገረና አሉ። የለም ልጅም ቢሆን ብሎ ዘጋው። እናንተም ብትሆኑ ይሄ እውቀት የኔ ነው። ሊቃውንት ደግሞ ምን ይለታል? በግብር አላወቃትም ይላሉ። በግብር አላወቃትም በሉ። አይመራ አዳም ለብእሲቱ፣ አዳም ሚስቱን አወቃት። ስሟ ሔዋን መሆኗን ነው። በምን አወቀ ማለት ነው? አይመራ ቃየል ለብእሲቱ፣ በምን በግብር አወቃት ማለት ነው። እያይመራ ዮሴፍ እመቤታችን አንድ የአምላክ እናት መሆኗን አይመራሰ ዘሀበ ክሌፍና ይተረጎም ሀበ አይምሮ ወኢያእምሮ ሀበ ሩካቤ ወኢሩካቤ ይላል አባ ጊዮርጊስ በአርጋኖ ሲናገር። አወቀ በሁለት ይተረጎማል፣ በእውቀትና ባለማወቅ፣ በስጋዊ ተዋህዶና ስጋዊ ተዋህዶን ባለመፈጸም በዚህ ይተረጎማል። ሰምን አለ አወቀ ማለት ሰራው ማለት ነው። ስለዚህ ወልድ አላወቃትም ከተባለ ተለይቶ ሲሰጠው ምንድነው? ወልድ ይቺ ቀን ናት ብሎ በግብር አልነገራትም ማለት ነው። በተግባር እገሊት ናት ብሎ አልተናገረም ቀኒቱን ማለት ነው። አንድ ኢ ወልድ ዘእንበለ አብ ባሕቲቱ፣ ወልድም ከአብ ተነጥሎ ብቻውን አያውቃትም። ምክንያቱም እውቀታቸው ስንት ነው? አንድ ስለሆነ ብቻውን እሱም ቢሆን አያውቃትም። ከአብ ጋር ነው እንጂ ማለት ነው። ዳይሙ ምስለ አብ ማለት ነው። ከአብ ጋር እንጂ ብቻውን አያውቃትም። አብም ያለ ብቻን አብም ቢሆን ባሕቲቱን ለወልድ ቀጽለው ይላሉ ሊቃውንቱ። ወልድም ከአብ ተለይቶ ብቻውን አያውቃትም፣ ከአብ ጋር ነው እንጂ። ምክንያቱም ደሞስ እግዚአብሔር ያሳያችሁ የተአምሩ ነው። ተመልከቱ። ከማነ በአብ ወአብ ቤ
እኔ በአብ እንዳለሁ አብ በእኔ እንዳለ አታውቁም? ምን አለ? በአብ ልብ ውስጥ አለ ቃል ነው። የአብ ቃል የአብን ልብ አያውቅም አይባልም። ልብ የማያውቀውን ቃል አይናገርምና ልብ የሚያውቀውን ቃል ይናገራልና አንደበት ከልብ የተገኘውን ይናገራል። ይሄ የሰው ሰውኛው ነው። ስለዚህ ወልድ የአብ ቃል ነው። በአብ ልብነት ይመክራል። ስለዚህ ቀኑን ያውቃል። ለእኛ ግን አልነገርንም። ለምንድን ነው ያልነገረን ሲባል እንደነገርኳቸው አሁን በዚህ ቀን የሚመጣ ዘመኑ ተቃርሟል። አሁን በ1884 አካባቢ ነው ሰዎች ዓለም ሊጠፋ ነው ብሎ አንዱ ወንበዴ ተነስቶባቸው ነጫጫቸውን ለብሰው በቃ ወደ ተራራ ወደው መከራቸውን ሲያዩ ነበር። ቢጠበቅ እልም ሰዎቹ ሀብታቸውን ሽተው ጨርሰው ቀሩ። ዛሬ ክርስቶስን ጠልተው የቀሩም አሉ። ሰይጣንን ያመለኩ እንዴት እንዲህ ያደርገናል ብለው አይጣር እኮ ነው። አሁን በዚህ ሰሞን ሰምታችኋል። ሰው ነው የነገረኝ። በዚህ በአብይ ጾም ውስጥ ደግሞ ክርስቶስ ሊመጣ ነው ተብሎ አፍሪካ ሀገር ውስጥ እና በኢትዮጵያ ነው የሚመጣው፣ ወደ ኢትዮጵያ ሄዱ ብሎ አንዱ በፖሊስ እየታሰሩ ነው ሰሞኑን። ዩጋንዳ ይመስለኛል አፍሪካ ሀገር ውስጥ ነው። ክርስቶስ ሰሞኑን ሊመጣ ነው ተብሎ ደግሞ አሁን እየተቀለደ ነው ማለት። ስለዚህ መቼ ነው የሚመጣ አናውቅ እና እንግዲያ መቼ ነው የሚመጣ? ዛሬ። መልሱ ይሄ ነው። ዛሬ በሉ። መቼ ነው የሚመጣ? ነገሳ ደግሞ ዛሬ። ክርስቶስ መቼ ይመጣል ካላችሁ አንድ ሰው ዛሬ። ደራሲ ምንድን ነው ያለ? እቀብኒ እግዝእቴ ለለመዋይሉ ወወርሁ እስመ የአምር ሰብ ዘይመጽእ ላዕሌሁ ይላል። እመቤቴ በየቀኑና በየወሩ ጠብቂኝ፣ ሰው የሚመጣበትን አያውቅም። ዛሬ ክርስቶስ አንገቱን ያንቀው እንደሆነ ማታ ይጥለው እንደሆነ አይታወቅም። ጸጥ ነው። ሰው ክቡር ይሸታል እንጂ በገዛ ምራቁ ትንውለት ይሞታል ሌሊት። ስለዚህ ክርስቶስ የሚመጣ መቼ ነው? ዛሬ። እንኳን 1000 ዓመት ሚሊዮን ቆይቶ ይመጣል። አንተ ምን ያደርግልሃል? የኛ የክርስቶስ ምጣት የክርስቶስ መምጫው ምንድነው? ዕለታችን ናት። በየቀኑ ምጻት ናት። ለዚህ ነው አንድ አባት እግዚአብሔርን ሲለምነው ጌታ ኢየሱስ ክርስቶስ በየቀኑ የአንተን መምጣት የማይረሳ ልቡና ስጠኛል። ይሄ ትልቅ ነገር። በክርስቶስ ፊት ስቆም ምን እመልሳለሁ ብሎ መናገር። 3 ጊዜ ነፍሴ ትፈራለች ነው ያለ ያዕቆብ። አንደኛ ነፍሴ ከስጋዬ ስትለይ፣ ሁለተኛ ከመኮንነ ጽድቅ ከክርስቶስ ፊት ለፍርድ ስቆም፣ ሶስተኛ ነፍሴ ፍርድ የምትሰማበትን ጊዜ እፈራለሁ ብሏል። እነዚህ ነገሮች ሊፈሩ የሚገባቸው ናቸው በእውነቱ። ያ ደግሞ መቼ ነው ሲባል ዛሬ። አባ አርሳኔዎስ ሊሞት ሲል ጌታ ተገልጦለታል። የምታርፍበት ጊዜ ደርሷል። ደግሞ ኋላ ይፈራል። አባታችን አንተ ሞትን ትፈራለህ አሉት። እንደኔ ለፋው ብያለሁ፣ እንደሱ አላውቅም ቢለኝ ምን አውቃለሁ? ስለዚህ እኔ ለፋው ብያለሁ፣ እሱ ግን አላውቅልህም ቢለኝ ምን አለ? በዚህ ልክ አልሆንክም ቢል እግዚአብሔር ማን ይገዳደረዋል? ማን ይሟገተዋል? እሱ መልስ የለም። ስለዚህ መቼ ነው የሚመጣ ክርስቶስ ከተባለ ዛሬ። የመዳን ቀን መቼ ነው? ከዛሬስ መቼ ነው? አሁን። ይሄንን ያዙልኝ። እኔ ላምላችሁ ነገር የለኝ። መቼ ይመጣል ከተባለ ዛሬ። 20 ዓመት ይጨመር 50 ዓመት ይጨመር የለም። የመዳኛችን ቀን ዛሬ ነው። ስለዚህ እንደው ወለቱሰ ለእግዚአብሔር ግብተ ትመጽእ ከመሰራቂ። ጥያቄ ሌባ መቼ ነው የሚመጣ? ሰኞ፣ ለማክሰኞ፣ አመርዋ ረቡዕ፣ ሐሙስ ቅዳሜ፣ ሐሙስ፣ ሰቅዳሜ፣ ረሁድ። ሌባ መቼ ይመጣል? አይታወቅም። አሊያ ምን ይሻላል? እሺ ሌባ ስንት ሰዓት ይመጣ? ከሌሊቱ በ3 ሰዓት፣ አመርዋ በ7 ሰዓት። ደውሎላችሁም ይመጣ ሌባ አለ? ይመጣል። 7 ሰዓት አካባቢ እናንተ ቤት ዶሮ ልሰርቅ ነው የሚል ሌባ አለ? የለም አይደለም። የእግዚአብሔር ቃልም እንደዚያ ነው። እንደ ሌባ ነው የምትመጣው። ምንም ባላሰብንበት ሰዓት ይዞን ብድግ። ኧረ ቆይ እንትናን ይቅርታ ልጠይቃቸው፣ ከአስካለ ማርያም ጋር ልታረቅ ነው፣ ከገብረ ሥላሴ ጋር ሽምግልና ረቡ አለኝ። የለም ዝም ብሎ ይዞ ብድግ። የለም እስከ ዛሬ በሰጠሁ ቀን ምን አረክበት አንተ ዘዋሪ ብሎ ይዞ ጅውን። ስለዚህ ወገኖቼ የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለንም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም።
የሰመሰተ ሄሊ ለረሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር መቼ ይመጣል? በሉ ንገሩኝ እንጂ ድጋሙ። እሺ ይሄን እንዳትረሱ። ነገሳ? አቤት እንግዲህ ማታም ስንተኛ እግዚአብሔር ዛሬ ሌሊት ቢመጣ እያሉ መተኛ፣ ማልዳም ሲመጣ እግዚአብሔር። አሁን እስቲ ጥያቄ ልጠይቃችሁ። ፖሊስ ከፊታችሁ አስቀምጣችሁ ትሳደባላችሁ? ዘወር ብለን አይተን ሸሻ ብሏል እንዴት ነው ይሰማኛል? ፖሊሱ አጠገባችን ሳለ እንዴት ነህ? ደህና ነህ? እንደምን ሰነበትክ? ጠፋህ ብዙ ቀን። ዘወር ሲል መናጢ መሄዱን አረጋግጦ ማለት ነው። አየው። ግን ሁላችንም በክርስቶስ የፍርድ ወንበር ፊት ነው ያለነው። ሁላችንም በእውነት አንገታችን እየነቀነቅን ስንሳደብ፣ የነገር ፍሪዳ በምላሳችን ስናወራርድ በክርስቶስ ፍርድ ፊት አለን ሁላችን። ሁሉም እምቃልከ ትጸድቅ ወእምቃልከ ትትኮነን። ሁሉም ለተናገረው ነገር መልስ ይሰጥበታል። በክርስቶስ የፍርድ ቀን ለተናገረው ነገር መኮንነ ጽድቅ ነው እሱ። እያፈሮ ለባይል በይንተ ብኢሉ። ባለጸጋውን ሀብታም ነው ላክብረው አይልም። ድሃውን የሰ ድሃ ነው ልራራለት አይልም። እንዲራራልን የሚያደርገው ስራችን ብቻ ነው። ስለዚህ የሚመጣ ዛሬ ነው። ዛሬ ሰሞኑን መዘጋጀት አለብን። ሰምታችኋል። ስንተኛም ክርስቶስን እያሰብን መተኛ። ኃጢአት ከሰው ጋር ስናወጋም ምንድን ነው ያለው? ኦግዝቴ ማርያም ዘበዕብራይስጢ ማርያም ረሲን እኩን ክርስቲያነ አል ከመ ክርስቲያን ወእህድር ከመ ክርስቲያን ወእኑም ከመ ክርስቲያን ወእንበር ከመ ክርስቲያን ይላል አባ ጊዮርጊስ እመቤታችን ሲለምንት። እንደ ክርስቲያን እንድቀመጥ፣ እንደ ክርስቲያን እንድተኛ፣ እንደ ክርስቲያን እንድውል፣ እንደ ክርስቲያን እንዳድር አድርጊኝ ይላታል። ይሄን ነው ማድረግ ያለብን። መጽሐፈ ምስጢር ላይ አለ። እንደ ክርስቲያን ውዬ እንደ ክርስቲያን እንዳድር አድርጊኝ። ይህ ትልቅ ነገር። እንደ ክርስቲያን እንድንናገር፣ እንደ ክርስቲያን እንድንኖር ያስፈልገናል። ይሄን ነው ክርስቶስ ዛሬ ይመጣል። መቼ ይመጣል? ዛሬ። ስለዚህ ማክስ በ2015 ይመጣል፣ በ2014 ይመጣል። ምን እንደዚህ የሚባል ነገር የለም።